ይስጥልኝ እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሻለሁ። ዛሬ እንግዲህ እንደምታዩት ኢንስታንት ፖቴ አብሮኝ መጥቷል። አብረን እንግዲህ ከኢንስታንት ፖቴ ጋር ነው ዛሬ ቪዲዮ የምንሰራው። ይሄን ብዙ ሰዎች የጠየቃችሁኝን ጥያቄ እንግዲህ በአንድ ቪዲዮ ጠቅለል አድርጎ ለማምጣት እንዲመቸኝ በማሰብ ነው እንግዲህ ይሄን ቪዲዮ ያዘጋጀሁት። ዛሬ መጀመሪያችሁ ከሆነ ታዲያ እኔ ቻናል ሜላት እባላለሁ። በዚህ ቻናል ላይ የተለያዩ የምግብ አሰራሮችን አብረን እንካፈላለን። እንደምትወዷቸው ተስፋ አለኝ። ይሄን ቪዲዮ አይታችሁ ታዲያ ከጠቀማችሁ ላይክ በመጫን አሳውቁኝ። እንዲሁም ደግሞ ይሄንን ቻናል ወይም ሌሎችን ቻናል አይታችሁ ሲጨርሱ ከወደዳችሁት ላይክ በማድረግ ያንን ቻናል ማገዝ ትችላላችሁ ማለት ነው። ወደ ቪዲዮ እንሄዳለን። ኢንስታንት ፖት ብዙዎቻችሁ አጠቃቀሙ እንዴት እንደሆነ ስለ ኢንስታንት ፖት ምንነትም ትንሽ የምትነግሪኝ ነገር ካለ ብላችሁኛል። እንግዲህ ከማውቀው እኔ እንዴት እንደምጠቀመው የተወሰኑ ነገሮችን ለማለት ያህል ነው ይሄንን ቪዲዮ ያዘጋጀሁት። ኢንስታንት ፖት እንደምታዩት ይሄንን ይመስላል። አጠቃቀሙ በጣም ቀላል ነው። በተባለው መሰረት ከተጠቀምነው በጣም ቀላል ነው። ግን ደግሞ የተባለውን ነገር መከተል ካልቻልን በጣም አደጋው ከፍተኛ የሆነ ድስት ወይም ፓት ነው ማለት ነው። ኢንስታንት ማለት ያው እንግዲህ ፈጣን ወይም ቶሎ ወይም ወዲያው ልንለው እንችላለን። ነገሮችን ወዲያው አበሳስለን ለቤተሰቦቻችን ጤናማ ቤት ውስጥ የተሰሩ ትኩስ ምግቦችን እንድናቀርብ የሚረዳን የዘመኑ የመጨረሻው ቴክኖሎጂ ልንለው እንችላለን። እንደሱ ነው። ፕሬሸር ኩከር ብለን ድሮ እንደምንጠቀመው እንደሱ ነው። ግን ይሄኛው ኢንስታንት ፖት ለምሳሌ እኔ ያለኝ 7-in-1 ዱኦ የሚባለው ነው። ብዙ አይነት አለ ኢንስታንት ፖት ወደ 4 ካልተሳሳትኩ ወይ ወደ 3 አካባቢ አለ። ግን እኔ ያለኝ 7-in-1 ዱኦ ነው። 6 ነው መጠኑ። 3 አይነት መጠን አለው ከ3 እስከ 8 3 6 እና 8 አለ ማለት ነው። በቃኛል ብዬ 6 መጠኑን የገዛሁት በእርግጠኝነት ለአብዛኛው ቤተሰብ በቂ ነው ብዬ አስባለሁኝ። ሁለቱ በጣም ትንሽ ነው በእኔ ሀሳብ ማስበው። 8ቱ ደግሞ ያው በጣም ትልቅ ነው። ግን ከሚያንስ ቢተልቅ ይሻላል። ምክንያቱም ስታበስሉበት እዚች ጋም ሆና ወጧ እዚህም ጋር ሆኖ እኩል ነው ያበሳሰል መጠኑ። ምክንያቱም ይሄ በሙሉ ኢንስታንት ፖቱ ውስጡ ሲግል ይሄ በሙሉ ሲግል እኩል አንድ ላይ ስለሆነ ይሄንን ድስታችሁን የሚያበስልላችሁ ከሚያንስ ቢተልቅ ይሻላል ብዬ ነው የማስበው። ትንሽ ምስር ለሁለት ሰው የምትሆን መስራት ትችላላችሁ። ለአንድ ሰው ቢሆን መስራት ትችላላችሁ። ስለዚህ በጣም ጠቃሚ ከምላቸው የኪችን እቃዎች አንዱ ነው ብዬ ነው የማስበው። በተለይ ለኛ ለሀገራችን ምግቦች በጣም ጠቃሚ ሆኖ አግኝቼዋለሁ። በእኔ በዚህ በቻናሌም የተለያዩ የምግብ አሰራሮች በኢንስታንት ፖት አሳይቻችኋለሁ። እንዲሁም ሌሎች እህቶችም እያሳዩን ያሉም አሉ፣ የሰሩም ከዚህ በፊት አሉ። በሙሉ ገብታችሁ በኢንስታንት ፖት ብላችሁ የሀገራችንን ምስር ኢንስታንት ፖት ምናምን ብትሉ ብዙ ታገኛላችሁ ማለት ነው። በእርግጠኝነት በአብዛኞቻችን ቤት አለ ይሄ ኢንስታንት ፖት። እንዳልኳችሁ የኔ ዱኦ ነው። ከዱኦ ሌላ ዱኦ ፕላስ፣ ዱኦ ኖቫ የሚባሉ ያው ቴክኖሎጂያቸው የተለያየ ነው። ይሄ በእንፋሎት ነው የሚሰራው። ፕሬሸሩን ውስጡ በማመቅ ኃይል በማመቅ ማለት ነው የሚሰራው። እንዳልኳችሁ አጠቃቀሙን መጀመሪያ ከማወቅ ጥቅም እናገኛለን። አጠቃቀሙ ደግሞ አንድም ቢሆን ስህተት ከሰራን በጣም ከፍተኛ የሆነ አደጋ ሊያስከትል የሚችል ድስት ነው። በተደጋጋሚ እኔም በቪዲዮ ላይ ለመናገር ሞክሬያለሁ። ከዚህም በፊት እንደነገርኳችሁ በኢንስታግራም የተላከልኝ መልእክት አለ። አንድ እህታችን ፐርሰናሊ ማቃት አብረን አንድ ትምህርት የተማርን በጣም ማቃት ልጅ ይሄ ደረቷ በሙሉ እዚህ እስከ ጡቷ አካባቢ ድረስ እስከ መቃጠል ደርሳለች። ምክንያቱም ይሄ እንፋሎቱ በእንፋሎት ነው እንግዲህ እንዳያችሁት ብዙ ቪዲዮዎች ላይ ስሰራ እንፋሎቱን እናምቀውና ወደ ሲሊንግ የሚለው ኦፕሽን አለ። ሲሊንግ ላይ ካደረግነው በኋላ እራሳችን መልሰን ወደ ቬንቲንግ ማድረግ እንችላለን። ከዛ ውጭ ደግሞ እራሱ ኢንስታንት ፖቱ መልሶ ወደ ቬንቲንግ ሊያደርግልን ይችላል። ሲሊንግ ማለት ያው እንፋሎቱ እዛው እንዳለ ታምቆ እንዲቆይ መዝጋት ማለት ነው። ቬንቲንግ ደግሞ የያዘውን የሚያምቀውን ኃይል መክፈትና ማስወጣት ማለት ነው አይደል? ስለዚህ እሱ ሳይፈቅድልን በግድ ወይም በኃይል ለመክፈት በምንታገልበት ሰዓት ይፈነዳና ውስጡ ያመቀውን እንፋሎት በጣም ትኩስ እንፋሎት ነው ፊታችንን ጨምሮ ሰውነታችንን፣ ደረታችንን አቃጥሎን በጣም ከፍተኛ አደጋ ሊያጋጥመን ይችላል።
በጣም ብዙ ሰዎችም አጋጥሟቸዋል። ጎግል ልታደርጉ ትችላላችሁ። የኢንስታንት ፖት ጉዳት የደረሰባቸው ሰዎች ማየት ትችላላችሁ ማለት ነው። እኔ ፐርሰናሊ ማውቃት ልጅ ነው እንግዲህ ይሄን ታሪክ የነገርኳችሁ። ይሄ እንፋሎቱ እዚህ ጋር ያለው እንፋሎቱ ከፈነዳ በጣም አደጋ አለው። እንደገና አሁን አንዳንዴ ብዙ ሰዎች የሚሰሩት ስህተት ይሄ እንፋሎቱ እንደታሸገ እንደዚህ መክፈት ማለት ነው። ከፍተነው እንደዚህ እንፋሎቱ እንደታሸገ እንደዚህ ብለን እያየነው ከከፈት ነው ፊታችን ላይ ነው የሚመጣው። ያ ደግሞ ማሰብ ትችላላችሁ የፈላ ውሃ ፊታችን ላይ እንደመልቀቅ ማለት ነው። እና እኔ ብዙ ጊዜ ሳደርግ እንዳያችሁኝ በማንኪያ ነገር ማንኪያ ስል ብረት ነክ ነገር ሳይሆን እነዚህ የእንጨት ማማሰያዎችን አሉ አይደል? በሱ ነካ አድርገን ፎጣ ላዩ ላይ መሸፈን በጣም ተመራጭ ነው። ምክንያቱም አንደኛ ለቤታችን ሽታ ይጠቅመናል ያንን ማድረጋችን፣ ሁለተኛ ነገር ለአደጋ በተለይ ልጆች ባሉበት አካባቢ አጠቃቀማችንን ማስተካከል ይኖርብናል። ይሄ እዚህ ጋር የምታዩት ስክሪን ስላለው ልጆች ደስ ሊላቸውና ሊነካኩት አይታወቅም ህፃናቶችና እንደዛ ሊሆን ስለሚችል በተቻለ መጠን የምናስቀምጥበትን ቦታ ማወቅ ይኖርብናል ማለት ነው። ከሰካነው በኋላ ሌላው እዚህ ጋር ጥንቃቄ መናገር ፈልገው ከሰካነው በኋላ ኦን እንደሆነ ማንቀሳቀስ አያስፈልግም። ወደዛ ወደዚህ ማድረግ አያስፈልገንም። ያመቀውን ኃይል ሊለቀውና ሊፈነዳና አደጋ ሊያደርስብን ይችላል። በተቻለ መጠን ያንን ኢንስታንት ፖት ጥቅሞቹ ደግሞ ከሄድን እኔ ለብዙ ነገር ነው የምጠቀምበት። ለምሳሌ ሊጦችን ዳቦ ለማብካት ሊጥ ኩፍ ለማድረግ በዮገርት ሴቲንግ አለው። ዮገርት መስራት ማለት እርጎ መስሪያ ኦፕሽን አለው። ያንን በመጠቀም እንትኑ እሳቱ የዮገርት ሴቲንግ ላይ ስናደርገው በጣም ቀስ ያለ ስለሆነ ሊጣችንን ያቦካነው እዚህ ውስጥ በመጨመር ከፍ እንዲል ማድረግ እንችላለን ማለት ነው። ከዛ ውጪ በጣም የምጠቀመው ለተለያዩ ምስር፣ ክክ ምናምን እንደዚህ ተቀቅለው ከዛ ደግሞ ወደ ቁሌታችን የምንጨምራቸው አሉ አይደል? እንደሱ አይነት ምግቦችን ሌላ ቦታ መቀቀል ሳይጠበቅብን እዚሁ አቅሏልተን እዚሁ ክካችንንም ሁሉ ነገራችንን ሰርተን መጨረስ እንችላለን። በጣም ሌላው የምወደው ደግሞ የሚት ኦፕሽን ነው። ሚት ኦፕሽን ያው ስጋ ማብሰል ማለት ነው። እኔ ያው የጥሬ ስጋ እንትኑ ቴስቱ ብዙም አልወደውም፣ ግን እዚህ ውስጥ ከበሰለ በኋላ ፍርፍር የማለት ባህሪና በጣም ቆንጆ ጣዕም የተቀቀለ አይነት ስጋ ሳይሆን በጣም ደስ በሚል ልስልስ ባለ ሁኔታ ስለሚያበስል እሱን በጣም እጠቀመዋለሁ። ሌላው ሳቴ ሙድ ማለት ማቁላላት ማለት ነው። መጥበሻ ላይ እንደምናቁላለው ወይ ድስታችን ላይ እንደምናቁላለው ዘይት አድርገን ማቁላላት ማለት ነው። ከዛ ካቁላላ ነው በኋላ ካንስል የሚለውን እንጫንና ወደ ምንፈልገው ወደ ፕሬሸር መጠን እንቀይረዋለን ማለት ነው። ስለዚህ አሁን ሰክቼዋለሁኝ። እንደምታዩት መጀመሪያ ላይ ኦፍ ነው የሚሰጠን ኦፕሽን ጠፍቷል ማለት ነው። አሁን ምንም አይነት ሶኬቱን ብንሰካውም ምንም አይነት ግለት የለውም ማለት ነው። ከዛ ኦፍ ካረግነው በኋላ ለማቁላላት አሁን ሽንኩርታችንን የምንጠብስ ከሆነ ወይ ደግሞ ስጋውን መጀመሪያ መጥበስ ካለብን መጀመሪያ ሳቴ ላይ ነው የምናደርገው። ራሱ መጀመሪያ ያው የተሰጠው 30 ደቂቃ ነው። እኛ 30 ደቂቃ በላይ 30 ደቂቃ ነው የሚሰጠን። መጀመሪያ ያው እስከ 30 ደቂቃ ማቁላላት እንችላለን። ከፈለግን መቀነስ እንችላለን፣ ግን ከ30 ደቂቃ በላይ መጨመር አንችልም። አጥፍቶ 30 ደቂቃው ሲጨርስ ድጋሚ ማቁላላት እንችላለን። ያን ያህልም ጊዜ አይወስድም፣ ምክንያቱም በጣም ከፍተኛ የሆነ ሙቀት ስለሆነ ያለው ቶሎ አቁላልተን እንጨርሳለን ማለት ነው። ለምሳሌ አሁን ሽንኩርት ጨምረናል። ሽንኩርቱ ተቁላላ ብለን ካሰብን እናቆመዋለን። ካንስል ስንለው መልሶ ኦፍ ይሆናል ማለት ነው። ያኔ ምን ጨምረው ለምሳሌ አተር ክክ ነው ብለን ብናስብ አተር ክካችንን ከተቁላላ በኋላ ያጠብነውን አተር ክክን ጨምርና እዚህ ጋር ፕሬሸር አለ፣ ፕሬሸር ኩክ አለው፣ እሱን እንጠቀማለን። ኪፕ ዋርም የሚለው ቢሆንም ችግር የለውም። ፕሬሸር ሌቭሉን ሃይ ወይም ሎው ማድረግ እንችላለን፣ በከፍተኛ ወይ በዝቅተኛ ማብሰል ማለት ነው እንደምንፈልገው። ስለዚህ እዚህ ጋር ደቂቃ ይሰጠናል። 6 ደቂቃ ነው ፕሬሸር ኩክ ያለው። ክኩ በ10 ደቂቃ በደንብ ማብሰል እንችላለን። 10 ደቂቃ እንሞላለታለን። ከዛ ይሄንን ካደረግን በኋላ ራሱ እንደምታዩት 10 ደቂቃ ላይ አድርገናል፣ እኛ ጨርሰናል። ስለዚህ እንዘጋዋለን። አሁን እንደምታዩት ኦን ነው ያለው። ኦን ቢልም እኛ ሴት ያደረግንለትን ሰዓት ይዟል።
የሚያበስልበትን የሙቀት መጠን ይዟል። ግን ደግሞ ማብሰል ጀምሯል ማለት አይደለም። አሁን 10 ደቂቃ ከሞላን በኋላ ወዲያው በ10 ደቂቃ አያበስልልንም። ምክንያቱም እንዳልኳችሁ በፕሬሸር አምቆ ነው ኃይል አምቆ ነው የሚሰራው። ስለዚህ ገና እያመቀ ስለሆነ አምቆ እስከሚጨርስ ቢያንስ 5 ደቂቃ እስከ 10 ደቂቃ እንዳስገባ ነው የምግብ አይነት ሊለያይ ስለሚችል ያንን እንጠብቀዋለን። ከዛ ኦን ነው አሁን እንደምታዩት አይደል? ልክ አምቆ ሲጨርስ ከ10 ደቂቃ መቁጠር ይጀምራል ማለት ነው። ለምሳሌ አሁን የኔ ኦን ነው ግን ባዶ ስለሆነ ላጥፋው። ከዛ ይሄንን ካደረግንና ኦን መሆኑን ካወቅን በኋላ ዋናው እንዴ ኦን ካደረግነው በኋላ በጣም ጥንቃቄ ማድረግ ያለብን ይሄ ቬንቲንግ እና ሲሊንግ የሚለውን ነው። ያው እንዳልኳችሁ ሲሊንግ ማለት ማሸግና ማመቅ ነው። ቬንቲንግ ደግሞ ያው ማስተንፈስ ነው። ስለዚህ ሁሌም ቢሆን ከዘጋ ነው በኋላ የትኛውም ኦፕሽን ላይ ከሆነ በኋላ ሲሊንግ ማድረግ ይኖርብናል። ሲሊንግ በቃ ዘጋ ነው አመቅ ነው ማለት ነው። ከዛ አብስሎ ሲጨርስ ራሱ ድምጽ ይሰጠናል። ያኔ ሌላው እዚህ ጋር ጥንቃቄ ማድረግ ያለብን ያኔ ልክ ጨረስኩ እንዳለን አምጥተን ወደ ቬንቲንግ አይደለም በእጃችን የምናደርገው። እንደዚህ ላይ ዝም ብለን ክፍት የምናደርገው ከሆነ በአንዴ ከዚህ እንፋሎቱ እቺ የተዘጋች ነው የምትሆነው። በኋላ ሲል ካደረግነው በኋላ እቺ ትመጣና ወደ ላይ ትዘጋዋለች። ያኔ እኛ ክፍት ስናደርግላት እንዳለ እንፋሎቱ ከዚህ ወደ ላያችን ላይ በተለይ ፊታችንን አስጠግተን እጃችን እዚሁ ጋር እንዳለ እንደዚህ ብናደርገው ማሰብ ትችላላችሁ እንግዲህ እንዴት ሊያቃጥለን እንደሚችል እና በተቻለ መጠን ወይ በማማሲያ ነገር ነካ እንደዚህ የነበረውን በማማሲያ ነገር ነካ አድርገን እላዩ ላይ ወዲያው ፎጣ ማድረጉ እንዳልኳችሁ ለቤታችሁም ሽታ ለራሳችሁም ለልጆቻችሁም ጥንቃቄ ይረዳችኋል ማለት ነው። ከዛም ከከፈትነው በኋላ በጥንቃቄ እንደምታዩት ቀስ ብለን አርገን መክፈት እንችላለን ማለት ነው። አሁንም እንደዚህ ስንከፍት እንፋሎት ነው ከዚህ የታመቀ እንፋሎት ነው በኃይል የሚወጣው። ስለዚህ መጠንቀቅ ይኖርብናል ማለት ነው። እዚህ ጋር እንደምታዩት ማክሲመም አለው ለመጨረሻ ላይ ማድረግ የምንችለው ማለት ነው። እዚህ ድረስ ነው ማድረግ የምንችለው። ከዚህ በላይ ባንሄድ ጥሩ ነው። ያው ለማመቅ እንፋሎቱን ለማመቅ እንዲረዳው አሰራሩ እንዲህ ስለሆነ እስከተጻፈልን ድረስ ውሃ መሙላት ወይም መረቅ መሙላት እስከዛ ወይም አትክልቶቻችንን እስከዚህ ድረስ ማድረግ እንችላለን ማለት ነው። በተባለው መሰረት መስራቱ ያው ከአደጋ ይታደገናል ብዬ አስባለሁ። ሌላው እንግዲህ ከኢንስታንት ፖታችን በጣም ይጠቅመናል ወይም እኔ በጣም የምጠቀምበት ኦፕሽን ይሄ ኪፕ ዋርም ማለት ይሄ ሙቀት በሙቀቱ እንዲያቆይልን ማድረግ ማለት ነው። የሰራናቸው ምግቦች ሙቀታቸውን ሳይለቁ እዛው እንዲቀመጡ ያደርግልናል ማለት ነው። ለምሳሌ ምሳ ሰርተን ከሆነ እዚህ ውስጥ አስቀምጠነው ኪፕ ዋርም ላይ አድርገነው እንሄዳለን። ከዛ ለምሳ ስንዘጋጅ ከዚህ ውስጥ አውጥተን ትኩስ ምግብ መመገብ እንችላለን ማለት ነው። ሁለቴ ማሞቅ አይጠበቅብንም ማለት ነው። ከዛ ውጭ ደግሞ ኢንስታንት ፖት ሲመጣ አብሮት እቺ ትንሽዬ ባስኬት ወይም ደግሞ እንደዚህ ውስጡ ማስቀመጫ ናት አብራ ትመጣለች። ይሄ የሚጠቅመን እንቁላል ስንቀቅል፣ ድንች ስንቀቅል፣ የተለያዩ ስጋዎችን ስንቀቅል እዚህ ላይ በማድረግ ከውስጡ ውሃ በመጨመር መረቅ በመጨመር መጠቀም እንችላለን። በጣም ታገለግለናለች እቺ ባስኬት። በተጨማሪ ዋጋ አይደለም የምንገዛት እንግዲህ ከራሱ ጋር ነው የሚመጣው። ከዛ ውጭ ኢንስታንት ፖት የተለያዩ አክሰሰሪዎችን አማዞን ላይ ማግኘት ትችላላችሁ። እኔ እንግዲህ እስካሁን ይበቃኛል ብዬ ሌሎች ነገሮችን አልገዛሁም። የተለያዩ አይነት ባስኬቶች አሉ ውስጥ ማድረጊያዎች ምናምን ከፈለጋችሁ አማዞን ላይ ማግኘት ይቻላል እነሱን ማለት ነው። ሌላው በጣም የምጠቀመው ኦፕሽን እኔ ስቲም ማድረግ ነው። የተለያዩ አትክልቶችን ስቲም አደርግበታለሁ። እነ ካሮት እነ ድንችን በጣም ቆንጆ ነው። ሌላ ስቲመር መግዛት ሳያስፈልጋችሁ በዚሁ መጠቀምና ስቲም ማድረግ ትችላላችሁ። አንዳንድ ሰው እንደውም የልጆች ጡጦ ስቴሪላይዝ ሲያደርጉበት አይቻለሁኝ። እኔ እንደሱ ሞክሬው አላውቅም እንጂ እንደዛ ማድረግ ላይ ይቻላል። ከሀበሻ ምግብ ከቅቅል ጀምሮ እስከ ጎመን የተለያዩ ነገሮችን እኔም ማሳይቻለሁ፣ ሌሎች እህቶችም ማሳይተዋል። እንደሱ አይነት አሰራሮችን ሁላ ልንጠቀምበት እንችላለን። እንዳልኳችሁ በአብዛኛው የምጠቀመው የሳቴ ሙድ እና ፕሬሸር ነው። ከዛ ውጪ የስጋ ኦፕሽን እንዲሁም ደግሞ እርጎ ይሰራል ለቤታችን። እርጎ በኢንስታንት ፖታችን መስራት እንችላለን። አሰራሩን ከፈለጋችሁ በሌላ ጊዜ ይዤላችሁ እመጣለሁ። በጣም ቀላል ነው። በእርግጥ ያን ያህል የሚከብድ ምንም የተለየ የምንሰራው የለም። ስታርተር እንትን ያስፈልገናል። እርሾ ነበረ
እርጎ ያስፈልገናል። ራሱ ከውጭ የገዛነውን እርጎ ትንሽ እንጨምርና ከዛ በኋላ ያው ቴምፕሬቸሩን ቼክ እያደረግን ብቻ እርጎ መስራት ነው። በኢንስታንት ፖት ያልተሰራ ሬሲፒ የለም። ዩቲዩብ ላይ ገብታችሁ ብታዩ በፈረንጆች ከቺክን እስከ ፓስታ የተለያዩ አይነት አሰራሮችን ማግኘት ትችላላችሁ። ዋናው ብቻ እናንተ አጠቃቀሙን በትክክል ከተከተላችሁ ጥቅም ታገኛላችሁ። እንዳልኳችሁ ደግሞ አንዷ ስህተት በጣም ከፍተኛ የሆነ አደጋ በራሳችንም በልጆቻችንም ላይ ሊያመጣ ይችላል። ስለዚህ ትንሽ ጥንቃቄ ይፈልጋል ማለት ነው። ከዛ ውጪ እነ አደንጓሬ፣ እነ ቦሎቄ፣ አተር፣ ከዛ ውጪ ባቄላ በፍጥነት እነ ቂንጬን በፍጥነት በፕሬሸር ማብሰል እንችላለን። የራሱ የግሬን ኦፕሽንም አለው እነሱን ማብሰል የምንችልበት ማለት ነው። ዘብዝፈን ማሳደር ሳይጠበቅብን ለምሳሌ እንደ ሽምብራ ዱቤ ምናምን ዘብዝፈን ማቆየት ሳይጠበቅብን እዚሁ አብስሎ ይሰጠናል ማለት ነው። በጣም ተመራጭ ነው። እውነት ለመናገር በጣም ቆንጆ ነው። እንደ ቤተሰባችሁ መጠን እንደ ሳይዛችሁ ገዝታችሁ ብትጠቀሙት ቆንጆ ነው ብዬ አስባለሁ። አንዳንድ ሰዎች የጠይቃችሁ ሌላ ጥያቄ እንደ ኤር ፍራየር ልንጠቀመው እንችላለን ወይ ብላችሁኛል። እንደ ኤር ፍራየር መሆን አይችልም። ምክንያቱም ያኛውና ይሄ በጣም የተለያዩ ነገሮች ናቸው። ያኛው እንደ ኦቨን እንደማለት ነው አይደል? ኤር ፍራየር። ይሄ ደግሞ በፕሬሸር ወይም ደግሞ ስቲምን ወይም ደግሞ እንፋሎትን በመጠቀም ነው የሚያበስለው። ግን ደግሞ ከፈለጋችሁ ኤክስትራ የሚሸጣል አማዞን ላይ $79 ነው። እሱን ለብቻው ኤር ፍራየር እንዲሆንላችሁ ከፈለጋችሁ ከላይ የሚገጠም አለ ከዚህ ጋር የሚሄድ ማለት ነው። እሱን መግዛት ትችላላችሁ። እኔ ያው ሌላ ኤር ፍራየር ስላለኝ እሱን አልገዛውም እንጂ ኤር ፍራየር የሌላችሁ ሰዎች አንድ ላይ ሙሉን ከነዚሁ እንደገና ደግሞ በተጨማሪ ኤር ፍራየር ሊሆን የሚችለው እንደዚህ እንደ ክዳን ነገር ነው፣ ግን ደግሞ ኤር ፍራየር ይሆናል ማለት ነው። ስለዚህ እሱን መግዛትና መጠቀም ትችላላችሁ። በጣም ጤናማ የሆነ ነገር ነው ኤር ፍራየርም። እኔ እንድትገዙት መክራችኋለሁ። በተለይ ለልጆቻችሁ ቺክን ናጌት፣ ቺፕስ ምናምን የምትሰሩ ከሆነ ያስፈልጋችኋል ማለት ነው። ልክ እንደ ራይስ ኩከር ነው ወይ ብላችሁ የምትጠይቁኝ ሰዎች አላችሁ። ይሄ ራይስ ኩከር አይደለም። እንዳልኳችሁ 7-in-1 ነው። 7 የተለያዩ ኦፕሽኖች ይኖሩናል። ራይስ ኩከር መሆን ይችላል፣ ዮገርት መስራት ይችላል፣ ስጋ ማብሰል ይችላል፣ ፕሬሸር ኩከር መሆን ይችላል። ስለዚህ ይሄ ሁሉ ነገር ያለው ፓት ነው ወይም ድስት ነው። ስለዚህ ከራይስ ኩከር የተሻለና የበለጠ ነው። ሌላው ይሄንን ኢንስታንት ፖት ስንጠቀም እንግዲህ የተለያዩ ኦፕሽን አለው እንዳልኳችሁ። ሳቴ ላይ አድርገ ነው የእሳቱን መጠን ወይም የኃይሉን መጠን መቆጣጠር እንችላለን። እውነት ለመናገር መቆጣጠር እንደምንችል እኔም አላውቅም ነበርና ከእናንተ ኮሜንት የጻፋችሁልኝን አንብቤ ነው ያወቅኩት። ስለዚህ ሳቴ ላይ እናደርገዋለን። እንደምታዩት አሁን ኖርማል ነው። ከፈለጋችሁ ለስ በጣም እሳት እንዳይበዛባችሁ ቀስ ብላችሁ ማቁላላት ከፈለጋችሁ ለስ ላይ ቀስ ብሎ እንዲያቁላላ፣ ኖርማል ላይ ደግሞ በትክክለኛው መጠን እንዲያቁላላ፣ ወይም ደግሞ በጣም በፍጥነት ቶሎ አሁን እንደዚህ እንደ ስጋ አይነት ነገሮችን መጥበስ ስንፈልግ ስጋ ላይ ሞርን ብንጠቀም ጥሩ ነው። ስለዚህ እነዚህን ኦፕሽኖች መጠቀም እንችላለን ማለት ነው። ያው ሳቴ ማለት እንዳልኳችሁ ማቁላላትና መጠባበስ እንድንችል የሚረዳን ኦፕሽን ነው ማለት ነው። አሁን ኦን ሆኗል። ይሄንን እንደዚህ እንግዲህ ያሳየኋችሁ። ከዛ ቀጥሎ ፕሬሸር ኩክ ላይ ስንሄድ ደግሞ አሁን እንደምታዩት እዚህ ጋር የፕሬሸር መጠኑ ሃይ ነው፣ በጣም ከፍተኛ ላይ ነው ማለት ነው። የሚያምቅበት መጠኑ ከፍተኛ ነው። ሎ ፕሬሸርም አለ። ከሁለቱ መምረጥ እንችላለን። ስለዚህ አሁን ኦን ሆኗል። ለመምረጥ በየትኛው ኃይል ነው ማብሰል የምንፈልገው እንደምንጠቀመው ነገር ነው ያንን የምንወስነው። ለምሳሌ እንደነ ባቄላ ምናምን ከሆኑ በሃይ ፕሬሸር ብናበስለው ጥሩ ስለሆነ ሃይ ፕሬሸር ላይ መሆን ይችላል። ምስር፣ እነዚህ ቶሎ የሚበስሉ ነገሮች እነ ድንች ምናምኑ ፕሬሸሩ ሃይ ከሚሆን ሎ ቢሆን ይመረጣል። ስለዚህ ሎ ላይ እናደርገዋለን። ስለዚህ አሁን እንደምታዩት ሎ ላይ ነው ያለው፣ ፕሬሸር ላይ ብሎ ሎ ላይ ነው ያለው። አሁን ክዳናችንን ከድነን እንዳልኳችሁ እንዳይወጣ በሲሊንግ አምቀን እናስተካክለውና በቃ ራሱ ማብሰል ይጀምራል። ከዛ ሲጨርስልን እንዳልኳችሁ እንዳሳየኋችሁ ማስተንፈስና ለመጠቀም ምግባችንን ለመብላት መዘጋጀት ነው። ሌላው መጥቀስ የምፈልገው እዚህ ጋር ምግባችንን አብስለን ከጨረስን በኋላ ጨርሻለሁ ካለን በኋላ መልሰን ብዙ የአበሻ ምግቦችን በተለይ እነ ምስር፣ እነ ድንች ወጥ
እነ ጎመን ወጥ ምናምን ሰርተን ስንጨርስ መልሳችሁ ሳቴ ላይ ማድረግ አትርሱ። ሳቴ ላይ ስታደርጉት የተፋውን ውሃ የማንተክተክ ባህሪ ያለው፣ ስለዚህ ማንተክተካችሁን አትርሱ። ውሃ ይተፋል። ስለዚህ ሳቴ ላይ አድርጋችሁ ጨዋችሁን፣ ቅመማ ቅመሞቻችሁን መልሳችሁ መጨመር ትችላላችሁ። ከዛ ከሳቴው በኋላ በደንብ ውሃውን ካንተከተካችሁት ካንስል ማድረግና ማጥፋት ነው። ሌላው እንግዲህ እዚህ ጋር መናገር የምፈልገው ይሄ የእንፋሎት ይሄኛው የምታዩት ፕላስቲክ የግድ ያስፈልገናል። እንፋሎቱን አምቆ የሚይዘው እንግዲህ ይሄኛው ፕላስቲኩ ነው። እንደምታዩት እዚህ ጋር በደንብ እንትን የተባለ ነው፣ የተጣበቀ ነው በሽቦ እና ሁሌም እንፋሎቱን ከማመቃችሁ በፊት ይሄኛው ላስቲክ ስናጥበው ቦታ ሊለቅ ይችላል። ስለዚህ በደንብ እዚህ ውስጥ ከብረቱ ጋር እንደዚህ የተገናኘና ዙሪያውን የተያያዘ መሆኑን ማረጋገጥ ይኖርባችኋል። ይታያል ብዬ አስባለሁኝ። ይሄ ከቦታው ከለቀቀና በደንብ ያልያዘ ከሆነ እንፋሎቱን በደንብ ማመቅ አይችልም ማለት ነው። ስለዚህ ዙሪያውን በደንብ ይሄ ላስቲኩ የያዘ መሆኑን ማረጋገጥ ይኖርብናል ማለት ነው። ይሄን ያልኩት ያው ስናጥበው እንደምታዩት እንደዚህ ሊሆን ይችላል። እንደዚህ አንዳንዴ ከዚህ ውስጥ ሊወጣብን ይችላል ማለት ነው። ለዚህኛ በደንብ እንደዚህ መልሰን እናስገባውና ያኔ እንፋሎት በደንብ ማመቅ ይችላል ማለት ነው። ተጠቅመን ጨረስን እንበልና ስንጨርስ እንግዲህ ያው ካንስል እናደርገዋለን። ራሱን ኦፍ ያደርግልናል። ወይም ደግሞ ሳቴ ሞድ ላይ መልሰን በተለይ ወጦችን ከሰራን በኋላ ሳቴ ሞድ ላይ እንመልሰዋለን። ያኔ ስንጨርስ ካንተከተክን ውሃውን ካስመጠጥነው በኋላ ካንስል ላይ አድርገን በፎጣ ነገር ይዘን እችን ማውጣት እንችላለን፣ ለማጠብ ማለት ነው። ወይም እዛው እንደሞቀን የምታቆዩት ከሆነ ኪፕ ዋርም ነክታችሁ መዝጋትና በምትፈልጉ ሰዓት አውጥታችሁ መጠቀም ነው። ያው እንዳልኳችሁ ኪፕ ዋርም ሳይቀዘቅዝ ያቆይልናል። ከዛ ለማጠብ በጣም ቀላል ነው። ከዚህ ማውጣት ነው። እቺ ከወጣች በኋላ በሳሙና ሙልጭ አድርገን ማንኛውንም ድስታችንን እንደምናጥበው ማጠብ እንችላለን። ከዛ ውጭ ደግሞ አንዳንዴ ያለቀቁ ነገሮች ልናገኝ እንችላለን። ወይም ደግሞ በደንብ ማጽዳት ስንፈልግ ቤኪንግ ሶዳ ከቬኔገር ጋር ወይም ካቼቶ ጋር በደንብ አድርገን በሱ ማጠብ እንችላለን። ውስጡን በደንብ አድርገን በፎጣ ማጽዳት እንችላለን። ግን እኔ የምመክራችሁ በደንብ መቀዝቀዙ ማረጋገጥ ይኖርባችኋል። ይሄኛው ከውስጥ የምንከተው የሚያበስለው በደንብ ይሄ ከጋለ በኋላ ስለሆነ ይሄንን ማሰብ ትችላላችሁ ምን ያህል እንደሚግል። ስለዚህ እጃችሁ እንዳትቃጠሉ ጥንቃቄ አድርጋችሁ በፎጣ ውስጡንም ውጭውንም ጥርቅርቅ አድርጎ ማጽዳት ይቻላል ማለት ነው። ስለዚህ ኢንስታንት ፖት እንዳልኳችሁ እኔ ሊጥ ከማስደረግ ጀምሮ እርጎ፣ ቅቅል፣ ጎመን በስጋ ጊዜ የሚወስዱ ነገሮችን መጥራት ትችላላችሁ። በተለይ የሳምንት ምግብ ሳዘጋጅ በጣም ይጠቅመኛል። እነ ቀይ ስር በጣም አሁን ለምሳሌ ቀይ ስር በጣም ጊዜ የሚወስድ ነገር ነው አይደል? ስለዚህ ኢንስታንት ፖታችን በመጠቀም በተወሰኑ ደቂቃዎች ቀይ ስራችንን በጤናማ ሁኔታ ማብሰል ስለምንችል ለእኔ ኢንስታንት ፖት እንግዲህ በኪችን ውስጥ በጣም ጓደኛዬና ህይወቴን ያቀለለልኝ ነገር ነው። ጎመን ምን ያህል ሰዓት እንደሚወስድ እንግዲህ ታውቁታላችሁ ለማብሰል። በኢንስታንት ፖት ግን ከዚህ በፊት በጣም ብዙ ጊዜ አሳይቻችኋለሁ። ሊንኮችንም አስቀምጣለሁ። አዲስ ለሆናችሁ ሰዎች ማየት ትችላላችሁ። በደቂቃዎች ውስጥ እንግዲህ ማብሰል እንችላለን። ፕሬሸር ኩከርን በመጠቀም የዮገርት ሴትን በመጠቀም ሊጣችንን ከፍ አድርገን ቶሎ ስራዎቻችንን ሰርተን ከልጆቻችን ጋር ጊዜ ማሳለፍ እንድንችል ይረዳናል። ጤናማ ምግቦችን በቤታችን ትኩስ ምግብ ማዘጋጀት እንድንችል ይረዳናል። የተለያዩ ሾርባዎችንም ሰርቻለሁ ከዚህ በፊት ከቤተሰባችሁ ሁኔታ አንጻር፣ እንዲሁም ደግሞ ከዋጋው አንጻር፣ እንዲሁም ከሚሰራው ስራ አንጻር አይታችሁ አንዱ መግዛት ትችላላችሁ። እንግዲህ የኔ አጠቃቀም ይሄን ይመስላል። በዚህ ሁኔታ ነው የምጠቀመው። ትንሽም ቢሆን እንዳስረዳኋችሁ አስባለሁኝ። ቀላል ነው። ምንም የሚከብድ ነገር የለውም። ብዙ ሰዎች ገዝታችሁ እንዳልተጠቀማችሁበት ለመስራት አደጋ አለው ብላችሁ የምታስቡ ብዙ ሰዎች እንዳላችሁ ነግራችሁኛል። እንዲሁም ደግሞ ለእኛ ለሀገራችን ምግብ ብዙም እንደማትጠቀሙበትና ይሰራል ብላችሁ ብዙ እንዳላሰባችሁ በጣም ብዙ ሰዎች ነግራችሁኛል። ስለዚህ ይሰራል። በጣም ለእኛ ሀገርም ምግቦች በጣም እንደውም ጥቅም አለው ብዬ አስባለሁ። ምክንያቱም ጊዜያችንን በዚህ መቆጠብ እንችላለን። አንደኛ ጤናማ ነው እንዳልኳችሁ፣ በፕሬሸር ነው የሚያበስልልን። ስለዚህ ይሄንን ኢንስታንት ፖት ብትገዙት ጥሩ ነው ብዬ አስባለሁ። ከሩዝ ጀምሮ እርጎን፣ ጎመን በስጋ ሁሉም ነገር መስራት የሚችል ድስት ነውና ተጠቀሙበት ገዝታችሁ ማለት እወዳለሁ። ሌላው በጣም ብዙ ሰዎች የምትጠይቁኝ ኢትዮጵያ ውስጥ የት ማግኘት እንችላለን ብላችሁ ነው። እውነት ለመናገር አላወኩም እስካሁን።
እዚህ ይገኛል የሚለኝ ሰው አላየሁም እና ዋጋውን የነገረችን አንድ ልጅ አለች ግን ዋጋውን ስትነግረኝ የት ይገኛል ብዬ ጠይቄያታለሁ ከመለሰችልኝ ግን ለእናንተ መልሼ የት እንደሚገኝ በኮሚኒቲ ላይ አሳውቃችኋለሁ እንግዲህ ከማቃት ትንሽም ቢሆን ያካፈልኳችሁ ይመስለኛል ይሄን ቪዲዮ ደግሞ ከወደዳችሁትና አይታችሁ ይጠቅማል ለሌሎች ሰዎች ካላችሁ ሼር ማድረግ አትርሱ ላይክ ማድረግ አትርሱ ስለጊዜያችሁ በእውነት ከልብ ያመሰግናለሁ በያላችሁበት ሰላም ሁኑ